ሰውየው ለስራ ውድድር ይሄድና የጽሁፍ ፈተናውን በጥሩ ውጤት አልፎ ለኢንተርቪው ይቀርባል። ኢንተርቪውን ጥያቄ ከመለሰ ያልፋል። እናም ኢንተርቪው ወደሚያደርጉት ሰዎች ክፍል ሲገባ እንዲህ የሚል ጥያቄ ይቀርብለታል። ቢሮ ውስጥ ቁጭ ብሎ ብቻውን እየሰራ ሳለ ሞቶ የተገኘ የአሜሪካ ፕሬዝዳንት ማን ይባላል የሚል ጥያቄ ይቀርብለታል። እና አይኑን ጨፈን አድርጎ ብቻውን ቁጭ ብሎ ቢሮ ውስጥ እየሰራ ሳለ ሞተ ነው ያላችሁኝ? አዎ። የአሜሪካ ፕሬዝዳንት ነው? አዎ። ቢያስበው መልሱ ሊመጣለት አልቻለም። ያንን ካልመለሰ ደግሞ መውደቁ ነው እና መጨረሻ ላይ መልስ እንጂ እያሉ ሲያፋጥጡት ምን ብሏቸው ቢወጣ ጥሩ ነው? ምን ብቻውን ይሞታል እኔንም ይዞ ይሞተ እንጂ አላቸው ይባላል። ምን ብቻውን ይሞታል እኔንም ይዞ ይሞተ ብሎ መለሰ። ምን ለማለት ፈልጌ ነው? ሰሞኑም አልጀዚራ ላይ ጌታቸው ረዳ ቀርቦ ባያችሁት መልኩ ተከራክሮ ከወጣ በኋላ ውጭ ላይ ጀለሱን ሲያገኘው ምን ቢለው ጥሩ ነው? አድኜ ላላድነው ነገር እኔንም ይዞ ይሞታል አሉ። ታድጌ ላልታደገው ነገር አድኜ ላላድነው ነገር ይሄ ሞተ ሰውዬ እኔንም ይዞ ይሞተ አላሉ ጌታቸው ረዳ። ሌላው ደግሞ ከዚህ ጋር በተያያዘ የሰማውን ነገር እንግዲህ ብልጽግና ውስጥ ያሉ ሰዎች አብዛኞቹ የሪፍት ቫሊ ምሩቃን ናቸው። እንግሊዘኛ ችሎታቸው ያን ያህል የሚያወላዳ አይደለም። ስለዚህ ጠቅላይ ሚኒስትሩም እና አዳነች አቤቤም ጌታቸው ረዳ ከአልጀዚራ ጋር ያደረገው ቃለ መጠይቅ ተተርጉሞ ይቅረብልን ማለታቸውን ሰማሁኝ እና እስካሁን ድረስ ጌታቸው ረዳ ላይ ያን ያህል ትችት ሲሰነዘር ያላየነው ገና እየተረጎመ ስለሆነ ነው የሚል መረጃ ደረሰኝ። ለነገሩ ካለፉት መረጃዎች ተነስተን ይህም መረጃ ስናስበው እውነት ሊሆን ይችላል። ጠቅላይ ሚኒስትራችን ታስታውሳላችሁ፣ አንድ ጊዜ ወደ አውሮፓ ሄዶ ከቆይታ ምን ትጠብቃለህ ተብሎ ሲጠየቅ ቱዴይ ኦር ቱሞሮ እያለ ሲደናገር የሚያሳይ ቪዲዮ ተለቆልን ነበር። እስኪ ይሄንን ቪዲዮ አይተን እንመለስ። Do you have time for one question? One question? How do you feel about being here in Norway? I'm feeling great. It's good to be here. What do you expect from your stay? Today or tomorrow? What do you expect for your stay? What do you expect from? Yeah. From what? From your stay here in Norway. አሁን በሰማችሁ ነው እንግዲህ ጠቅላያችን እችን ጥያቄ ለመመለስ አስተርጓሚ ያስፈልጎት ነበር። እስኪ አሁን ደግሞ ኢታማዦራችን in this post የሚሉበትን ቪዲዮ አይተን እንመለስ። In this post colonial era, our cooperation have been growing stronger and strengthens our bilateral ties, notably in the Somalia, where Ethiopia and Uganda troops have stood. አሁን ደግሞ እስኪ አዳነችን እናስገባ። አዳነችን